በህንድ እባብን ለማዳን 2 ሰዓት የፈጀ ቀዶ ህክምና ተደረገ። ሰላም እንደምን አላችሁ ውድ የሞዳር ቲዩብ ተከታታዮቻችን፣ ዛሬም እንደተለመደው በሌላ በአዲስ ቪዲዮ ተመልሰናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት መስጫ ሳጥን ላይ ማስቀመጣችሁንና ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። በቪክራም ናጋሪ የኢንዱስትሪ አካባቢ በግንባታ ስራ ወቅት ጉዳት የደረሰበትን የኮብራ እባብ ህይወት ለማዳን በመካከለኛው ፕራዴሽ ኡጀን የሚገኙ ዶክተሮች ለ2 ሰዓታት የሚፈጅ ውስብስብ ቀዶ ህክምና አከናውነዋል። ሰዎች ብዙ ጊዜ እባብን በመፍራት የሚገድሉበት ወይንም በሚያባርሩበት ዓለም ላይ ይህን የማዳንና የማከም ጥረት እንደ ብርቅዬ ሁኔታ ታይቷል። በዓለም ህዝብ ዘንድም መነጋገሪያ ሆኗል። እባብ በአፈር ቁፋሮ ስራ ላይ በነበረ የጄሲቢ ማሽን ተመትቶ ከባድ ጉዳት እንደደረሰበት ታውቋል። ኮብራው ራሱንና የሰውነቱ ቆዳ ተቀዶ በደም ተጨማልቆ ይሮጥ ጀመር። በድንጋጤ ውስጥ የነበሩ ሰዎች በመጀመሪያ ላይ አፈር ወርውሮበት ነበር። ነገር ግን በኋላ በቦታው እባብ አዳኞች ወይንም ሳፍ ባንዱ ተብሎ የሚጠሩት እንዲጠሩ ተወሰነ። የእባብ አዳኞቹም መጡ። ወደ ስፍራው ደርሰው የተጎዳውን ኮብራ በሰላም ይዘው ወደ ኡዳያን ማርግ የእንስሳት ሆስፒታል ወሰዱት። በዚያም ዋናው ዶክተር ሙኬሽ ጄን እና ረዳቶቹ ራምካኒያ ጋውርቫ፣ ራቪራቶሬና ፕራሻንት ከመረመሩ በኋላ እባቡ ራሱና ጀርባው ላይ ትልቅ ቁስሎች እንዳሉበትና ከሰውነቱ ክፍል ቆዳው እንደተገፈፈ ያገኙ። የሁኔታውን ክብደት በመገንዘብ ቡድኑ ልዩ መድኃኒት ሰጥተው እባቡን አደንዝዘው ውስብስብ የሆነ ቀዶ ህክምና ተጀመረ ሲል ሆስፒታሉ ገልጿል። ከ2 ሰዓት ከባድ ስራ በኋላ ዶክተሮቹ የእባቡን የተቀደደ ቆዳና ጡንቻዎችን ሰፉ። በአጠቃላይ 80 ስፌቶች ከተሰፉ በኋላ የኮብራው ህይወት ሊድን ችሏል። ኮብራው በአሁኑ ጊዜ የተረጋጋ ሁኔታ ላይ ይገኛል። ለተጨማሪ 2 ቀን ክትትል ከተደረገ በኋላ እባቡ ወደ በረሃው ይለቀቃል ሲል ፊደል ፖስት ዘግቧል።